يرحمك الله. ليلة القدر علامዎች አሏት ምልክቶች አሏት እነዛ ምልክቶቿ ምንድናቸው ሁለት አይነት ምልክቶች አሏት ሙቃረነ አብሮ የተቆራኘ የሆነ ዓላማ አላት ላሂቃ ከሌሊተል ቀድር ከተከሰተች በኋላ የሚታይ የሆነ ምልክት ደግሞ አለ ሌሊቱ ላይ የሚከሰትና ሌሊቱ ካለፈ በኋላ የሚከሰት ምልክት ማለት ነው ሌሊቱ ላይ የሚከሰቱ ምልክቶች መሐከል አንደኛ ሌሊቱ ብርሃኑ የተነከረና ማብራትነቱ የተነከረ የሆነ ሌሊት እንደሆነ ተጠቁሟል ይሄ በተለይ ከተማ ላይ ያልሆነ ሰው ብርሃን ማብራቶች የሌሉበት ቦታ ላይ ያለ ሰው ሊመለከት ወይም በረሃ ምናምን ያለ ሰው ሊመለከተው የሚችል ነው ሌላው ላያስታውቀው ይችላል ሌሊቱ ሌሊት ነው ላኪን ብርሃኑ የተነከረ ነው ኑሩ የተነከረ የሆነ ሌሊት ነው ሁለተኛ ጡማእኒና القلب ሰዎች ቀልብ ላይ ጡማእኒና ሙእሚኖች ማለት ነው ሙእሚኖች ቀልብ ላይ ጡማእኒና እርጋታ ይኖራል እንሽራህ الصدر የልብ መስፋት ደረቱ ይሰፋል ቀልቡ ጡማእኒና ራሃ እርጋታን ያገኛል ሙእሚን ሌሊቷን ያችን ሌሊት ማለት ውስጡ እርጋታ ስሜት ይሰማዋል ሌላ ጊዜ ከሚያገኘው በበለጠ ማለት ነው ሶስተኛ እንደነ ዑለሞች እንደተጠቀሱት ሪሃ ወይም ንፋሷ የሌሊቷ ንፋስ የተረጋጋ ይሆናል የተረጋጋ እነዚህ አዋሲፍ ምናምን ከባባድ የሆነ ንፋስ አይኖራትም ሌሊቷ ላይ አራተኛ ይህች ሌሊት ሊያሳይ ይችላል አንድ ሰው በህልሙ ሊያይ ይችላል ያቺ ሌሊት መሆኗን ማለት ነው ለባዕድ ሷሊሒን እንደተከሰተው ማለት ለሰዎች ያን ሌሊት በህልሙ ሊያሳያቸው ይችላል አላህ Subhanahu Wa Ta'ala ሌላው አምስተኛ ስለዚህ ሊያቅ ይችላል አንድ ሰው በህልሙ ለይለቱል ቀድር እንደሆነች አላህ ሊያሳውቀው ይችላል ሊያሳየው ይችላል አምስተኛ አንድ ሰው በዛች ቂያም ያንን ቀን በመቆም ለይለቱል ቀድር ለዛ ያገኛል እርካታ ነሻጣ ያገኛል ሌላ ጊዜ ከሚያገኘው በላይ እነዚህ ዓለሞች የጠቀሷቸው ናቸው ከተለያዩ ሐዲሶች ላይ استنباط አድርገው ኢማም ኢብኑ ዑሰይሚን ረሂመሁላህ الشرح الممتع ኪታባቸው ላይ ጠቀሷቸው ማለት እነዚህ ሌሊቱን የሚከሰቱ የሆኑ ምልክቶች ናቸው ሌሊቱን የሚከሰቱ ከነጋ በኋላ የሚከሰቱ የሆኑ ምልክቶች ደግሞ ፀሐይ ስትወጣ ምንም አይነት ጨረር የሌላት ከሌላው ጊዜ በተለየ መልኩ ጨረር የሌላት ሆና እንደምትወጣ የሚጠቁም ሐዲስ መጥቷል ጥርት ያለች ሆና እንደምትወጣ ማለት ከሌላ ጊዜዋ ዓዳዋ ተለምዶ ወጣ ባለ መልኩ ይሄ ላሂቅ የሆነ ምልክቷ ነው ከዛው በአይን የሚታይ የሆነ ኮከብ ወይም የሆነ ሰንጥቆ ሰማይን የሚመጣ የሚታይ ነገር የለም ለይለቱል ቀድር የሚባል የሚታይ ኮከብ አይደለም በህልሙ ናም እንዳልነው በህልሙ አላህ ሊያሳውቀው ይችላል ለይለቱል ቀድር እንደሆነ ያ ሌሊት ከዛው በአይን የሚታይ ምልክቶቿ እንደዚህ የጠቀስናቸው ምልክቶቿ እንጂ ለይለቱል ቀድር የምትባል የሆነች የምትታይ ነገር አይደለችም አንዳንድ ዓለሞች ሌሊቱን ምንም ውሻ አይጮህም ብለው ይጠቀሱታሉ ይሄ ግን አልሰበተም ጀዝም አድርገን ቁርጥ አድርገን ልንናገርበት የምንችልም አይደለም ለይለቱል ቀድር ሌሊቱን ምንም አይነት የውሻ ጩኸት ጫጫታ አይኖርም ብለው የሚሉት የሆነ ነገር ይሄ ያልሰበተ በኢብኑ ዑሰይሚን ረሂመሁላህ ምን ይላሉ ይህ ንግግር ምን እንዳልሆነ ኢስቲቃማ የሌለው ማለት አስሩንም ሌሊት ውሻ ሲጮህ ልናገኝ እንችላለን ስለዚህ ይሄ ያልተረጋገጠ የሆነ ንግግር እንደሆነ ያስቀምጣሉ ማለት ስለዚህ እነዚህ ናቸው ምልክቶች የለይለቱል ቀድር ቀደም የጠቀስናቸው አምስቱ ሌሊቱ ላይ የሚከሰቱ ጧቱ ሲነጋ ደግሞ የጧቱ ፀሐይ በዚህ መልኩ መውጣቷ ማለት አንድ ሰው ለይለቱል ቀድር መሆኑ ያ ቀን ያ ሌሊት ለይለቱል ቀድር መሆኑን አለ መሆኑን ባያቅ ራሱ
ያንን ሌሊት ቆሞ ሲሰግድ ካሳለፈው ለይለቱል ቀድርን እንዳገኘ ይቆጠርለታል? አዎ ማወቁ ግዴታ አይደለም። ባያቅም ያቀን ያ ሌሊት ለይለቱል ቀድር መሆኑን ባያቅም ቢያቅም ሌሊቱን ግን እየሰገደ ዱዓ እያደረገ ካሳለፈው ለይለቱል ቀድርን አግኝቷል። የግድ ማወቁ ያ ለይለቱል ቀድር መሆኑን ማወቁ ግዴታ አይደለም። ሊያቅ ይችላል። ቅድም በጠቀስናቸው ምልክቶች በህልሙ ታይቶት ለይለቱል ቀድር መሆኑን አውቆ ነቅቶ ከዛ በኋላ ማድረግ ያለበትን ዱዓ ሊያደርግ ይችላል። ሊያቅ ይችላል። ላያቅም ይችላል። ባያቅም ግን ያ ሌሊት ከገጠመ እና ዱዓ ካደረገ ገጥሞታል ለይለቱል ቀድር፣ ችግር የለውም። ያ ሌሊት ለይለቱል ቀድር መሆኑን በእርግጠኝነት ባያቅ እንኳን ማለት ነው። ሌላው ለይለቱል ቀድር ሌሊት ላይ የተለየ አይነት ዒባዳ መፈጸም ወይም ማክበር፣ ያንን ቀን ማክበር አይደለም ተገቢው። ያንን ቀን እንደ ዒድ ቀን አድርጎ ሌሊቱን አንዳንድ ቦታ ምግብ አዘጋጅቶ የተለያየ ነገር በማክበር ማሳለፍ ይህ አይደለም የተደነገገው። የዛን ሌሊት በዒባዳ ቅያም ነው የተደነገገው። የዛን ሌሊት የተለየ ዑምራ መፈጸም ይሄም ተገቢ እንዳልሆነ፣ የዛ ሌሊት ላይ ነጥሎ ዑምራ ለመፈጸም የሚጣጣሩና የሚታገሉ ሰዎች አሉ። ማለትም ለምሳሌ 27ኛው ሌሊት ለይለቱል ቀድር ነው ብሎ አስበው ማለት ነው። ይህኛው ተገቢ እንዳልሆነ ያስቀምጣሉ። ይሄ በል ቢድዓ እንደሆነ ኢብኑ ዑሰይሚን ይጠቅሳሉ። ይዛን ሌሊት አስቦ ዑምራ ለመፈጸም ማቀድ ምንድነው የተደነገገው? ቅያም ነው፣ መቆም ነው። ነገር ግን አንድ ሰው 27ኛው ሌሊት ብቻ ነጥሎ መቆሙ ይህ ተገቢ አይደለም። ሌሎችን ቀን ሳይቆም ለምን እርግጠኛ መኮን አይቻልም 27ኛው ሌሊት መሆኑን። ያለፈው አመት እንኳን እንበልና 27ኛው ሌሊት ላይ ቢሆን ዘንድሮ 27ኛው ሌሊት ላይ እንደሆነ ማረጋገጥ አንችልም፣ እርግጠኛ መሆን አንችልም። በየአመቱ ሊለያይ ይችላል ብለን ስላልን፣ ስለዚህ ያንን ቀን ለይቶ ያንን ቀን ብቻ ቅያም ማድረግ ይሄም ተገቢ አይደለም። ለምን ጀዝም ላይ ገብቷል ማለት ነው። ሰውየው እርግጠኛ ነኝ 27ኛው ነው እያለ ነው። ይህ ደግሞ በእርግጠኝነት ይሄ ቀን ነው ብሎ ማለት ወይም ይሄ ሌሊት ነው ብሎ ማለት በጭራሽ አይቻልምና ያንን ማድረጉም ተገቢ አይደለም። عشر الأواخر ሙሉ በቅያም በዒባዳ ያሳልፍ። ከ10 الأواخر ከ21ኛው ጀምሮ እስከ 30ኛው ሌሊት የመሆን እድል አለው ለይለቱል ቀድር ማለት ነው። ለይለቱል ቀድር የገጠመ ሰው ወይም ለይለቱል ቀድር ነው ብሎ ወይም ይሆንልኛል ብሎ ያሰበ ሰው ዱዓ ማብዛት አለበት። የመጣ የሆነ ዱዓ አለ። አይሻ ረዲየላሁ ዐንሃ ለይለቱል ቀድርን ከገጠምኩ ልበለው ብላ ስትላቸው ያሏት የሆነ ዱዓ ነው እንድትለው ያስተማሯት መልእክተኛው ዐለይሂ ሰላቱ ወሰላም ዱዓ اللهم إنك عفو تحب العفو فاعف عني اللهم إنك عفو تحب العفو فاعف عني ብሎ ይሄንን ዱዓ ማድረጉ ከዛ ውጪ ሌሎችንም ዱዓዎች ማድረግ ይችላል። ይሄን ብቻ አይደለም፣ ሌሎችንም ዱዓዎች አብዝቶ መጠየቅ ብዙ ነገር መልእክተኛው ዐለይሂ ሰላቱ ወሰላም ليسأل أحدكم ربه حاجته حتى شراك نعله عند ሰው ያለውን ሐጃ እንዳለ ጌታውን ይጠይቅ ስለ ጫማ ማሰሪያው እንኳን። ስለዚህ በማጠየቅ ላይ ምንም እንዳታፍሩ፣ የፈለጋችሁትን መጠየቅ ትችላላችሁ። ትዳር ማድረግ የፈለገ ሰው ስለዛ መጠየቅ ይችላል። ቤት መስራት የፈለገ ሰው ስለዛ መጠየቅ ይችላል። ወይም ትምህርት ማለፍ የፈለገ ሰው ስለዛ መጠየቅ፣ ስራ መቀጠር የፈለገ ሰው ስለዛ መጠየቅ፣ መኪና መግዛት የፈለገ ሰው ስለዛ መጠየቅ፣ ስለፈለገው ነገር ልብስም የቸገረው ሰው ልብስንም መጠየቅ ይችላል። حتى شراك نعله መልእክተኛው ዐለይሂ ሰላቱ ወሰላም ያንን እንኳን ይጠይቅ ያሉበት የሆነ ሐዲስ አለ። ማለት የፈለገውን ነገር መጠየቅ እንደሚችል ማለት ነው። ስለዚህ በርግጥ ስንጠይቅ ተለቅ ያለ ነገር ከፍ ያለ ነገር መጠየቁ ተገቢ ነው። ትንንሽ ነገርን መጠየቅ የለብንም። አላህን ስንጠይቅ ትልቅን ነገር አብዝተን መጠየቅ ተገቢ ነው። አላህ ገኒይ ስለሆነ ሁሉን ማድረግ ስለሚችል ማለት ነው። ይህ እንግዲህ በአጠቃላይ ለይለቱል ቀድርን የተመለከቱ መብሐቶች ናቸው። አላህ ሱብሓነሁ ወተዓላ ይበልጥ አዋቂ የሆነ ጌታ ነው። በሰማነው የምንጠቀም ሁላችንንም ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።